በስሜት የበሰለ ሰው ትልቁ ማሳያው ቅዝቃዜው ኖርማሊ ቀዝቃዛ ነው ሰውየው ስትወስጂው በድለሽ እንኳን መብሰል ምንድነው ልክነት ላይ መረጋጋት ማለት ነው በስሜት የበሰለ ሰው ልክነቱ ላይ ይሰክናል የተሻለ መፍትሄ ላይ ይሰክናል ይቀዘቅዛል ሪአክቲቭ አይሆንም አግሬሲቭ አይሆንም ስለዚህ በስሜት የበሰሉ ሰዎች ዝም ነው የሚሉ ዝም ቅዝቃዜያቸው የሚያስብለው ይሄ ነው ይሄ ቆሞኝ ነው ሊል ይችላል ግን ብለህ ነበር አዎ እንደ ሞኝ ነው የሚቆጠረው ታንክ ዩ ሰው በምን ይለካል ባጭርኮ ስትወስጁ በእውቀቱ ነው ወይንስ በስሜት በስለቱ as simple as that ይሄን ብናስበው በታሪክ ውስጥ ማለት ነው ለምሳሌ ከምናውቃቸው ኒኮማቺያን ኤቲክስ የአሪስቶትል የኤቲክስ መጽሐፍ ነው the highest good is God የሚለው ቲንኪንጉ ላይ ይሄ ሞራል ኢሞሽናል ኢንተለጀንስ የሚባለው ነገር በስሜት የመብሰል የመስከንን ነገር በብዙ መልኩ እናነበዋለን 2000 years ከዛ ጀምሮ ሲኩዌንሻሊ ዛሬም ድረስ ብናነብ ስለ ሞራል ሰው ምንድነው ከሚለው ጉዳይ ጋር ተገናኝቶ ኤቲካል ዲሲፕሊን በጎነት ደግነት ምናምን የሚባሉት ነገሮች ከስሜት ጋር በጣም አታችድ ነገር አላቸው ከእውቀቱና ከስሜት ብስለቱ የትኛው ሰውየውን ሰው ያደርገዋል ካለ በስሜት መብሰሉ ሰው እንዲሸት የሚያደርገው በስሜት መብሰል ነው በእውቀት ማደጉ አይደለም ግን ተገላቢጦሽ አይደለም ማሜ እዚህ በጣም በእውቀት ስታድግ ማስተርሱም ፒኤችዲውም አሲስታንት ፕሮፌሰር ብቻ በእውቀት የተቀመጡልን ደረጃዎች ላይ ስደርስ ነው ግን እኛ ሳሳትኩኝ አርመኝ this is a paradox ሰው ያሰኘንም ማለት 20 ዓመት ውስጥ በጣም በርካታ ዩኒቨርሲቲ ገምተናል በርካታ ዩኒቨርሲቲ ብቻ አይደለም በርካታ የተማሩ ሰዎች በመቶ ሺዎች የሚቆጠሩ ማስተርስ ፒኤችዲ ወዘተ ምንላቸው በጣም we produce አምርተን ሰውኛ ነገር ለምሳሌ ሽማግሌን ማክበር ሰውኛ ነው ወይም ለቸገረው የሆነ ነገር ማገዝ ሰውኛ ነው ወይም ጉርብትና ጎረቤት ምናምን ይሄ ማህበራዊ ሰውኛ ነው ትክክል ቢያንስ ሰው ምን ይለኛል ሰውኛ ነው ሰው ምን ይለኛል አሁን ሊሚት አርገል ታስብ ይችላል ግን ሰው ምን ይለኛል አራና የጣጣ ይለኝ መላሱ ጉዳይ ነው ምናምን ዳይሬክትሊ ትምህርታችን ሰፍቷል ፐርሰናሊቲ ስብዕናችን በጣም ወርዷል ስለዚህ ምንድነው ግን ትክክለኛ ነጥብ ስላነሳሽ ሰው የሚለካው ዕውቀቱ ነው ወይንስ በስሜት መብሰል ስሜት ነው የሚለውን ጉዳይ በደንብ አንደርስታንድ ለማድረግ ቶፕ ኤጁኬትድ ማህበረሰብ አሜሪካ ውስጥ አለ ቶፕ ሚሊታንት ኔሽን አሜሪካ ትክክል ከ500 በላይ የጦር ቤዝ በአለም ላይ አለ የአሜሪካን እንትን የሚሊታሪ ቲንኪንግ ምናምን ሰዎች በመስፋፋት ምናምን ማይል ርቀት ላይ ሄዶ ጦር መምዘዝ ለምሳሌ ቻይና ሳውዝ ቻይና ናሽናል የሆነ ድንበርሽ ያልተጣለች ያለች